እሺ የማትስ ቤተሰቦች ለዛሬ ደግሞ ያመጣሁላችሁ ጥያቄ ከትሪጎኖሜትሪክ ነው። ስለዚህ ጥያቄው ምን ይላል? ኢፍ ኮስ ቴታ ኢዝ ሃፍ ኤንድ ሳይን ቴታ ኢዝ ሌስ ዛን 0 ዘን ፋይንድ ታን ቴታ። ሶ የዚህን ጥያቄ ሶሉሽን እንዴት ነው የምንሰራው? መጀመሪያ ሁሌም እቺን ትሪያንግል አስታውሷት፣ ራይት አንግል ትሪያንግል ነች። ሶ ቴታችን እዚህ ጋር ከሆነ ምን ጊዜም ኦፖዚቱ ዋይ አለ፣ አጀሰንቱ ኤክስ አለ፣ እንደገና ሃይፖቴነሳችን ደግሞ አር አለ። ከዛ ሳይን ቴታ ማለት በፎርሙላችን ኦፖዚት ኦቨር ሃይፖቴነስ ስለሆነ ዋይ ኦቨር አር ይሆናል። ኮስ ቴታ ደግሞ ማለት አጀሰንት ኦቨር ሃይፖቴነስ ስለሆነ ኤክስ ኦቨር አር ይሆናል። ከዛ ደግሞ ታን ቴታ ደግሞ ማለት ሳይን ቴታ ኦቨር ኮስ ቴታ ነው። ያው ሲምፕሊፋይ ሆኖ ደግሞ ኦፖዚት ኦቨር አጀሰንት ማለት ነው። ስለዚህ ዋይ ኦቨር ኤክስ ይሆናል። ስለዚህ ይህንን ካስታወስን በኋላ ምንድነው የሚሆነው ቴክኒካችን? ወደ ጊቭናችን እንመለሳለን። ኮስ ቴታ ሃፍ ተብለናል። ኮስ ቴታ ማለት ኤክስ እና አር ነው። ስለዚህ የተሰጡንን 1 እና 2ን እንደ ኤክስ እና አር እናስባቸውና የቀረንን ዋይን በፓይታጎረስ ቴረም እንፈልጋለን። ስለዚህ እንዴት ነው የሚሆነው? የራሳችን እዚህ ጋር አንድ ራይት አንግል ትሪያንግል እንስራና እዚህ ጋር ቴታ አለ። ከዛ ምን ተባብለናል? እዚህ ጋር ዋይ አለ፣ እዚህ ጋር ኤክስ አለ፣ እዚህ ጋር ደግሞ አር አለ። ስለዚህ አሁን ኮስ ቴታ ተብሎ ስለተሰጠን ኤክስ እና አር አድርገን እንወስዳቸው ተብለናል። ስለዚህ ኤክሳችንን 1 አድርገን እንወስደዋለን፣ አርን ደግሞ 2 አድርገን እንወስደዋለን። ስለዚህ የቀረችውን ዋይን መፈለግ የሚሆነው የኛ ስራ ነው። ስለዚህ በፓይታጎረስ ቴረም ኤ ስኩዌር ፕላስ ቢ ስኩዌር ኢኳልስ ሲ ስኩዌር የሚለው የቤዚኩ ፓይታጎረስ ቴረም ማለት ነው። ስለዚህ ዋይ ስኩዌር ፕላስ 1 ስኩዌር is equals to 2 square። ስለዚህ ምን ይሆናል? y square plus 1 is equals to 4 ይሆናል። ስለዚህ y square አንድ ወደዛ ስቴር 3 ይሆናል። y which is root 3 እዚህ ጋር አቃለው y is equals to plus or minus root 3 ግን ለጊዜው ፖዚቲቭ እንወስድ፣ ምክንያቱም በኋላ ታንቴታ ነው እየፈለግን ያለው። ስለዚህ ታንቴታ ፖዚቲቭ ነው ኔጌቲቭ የሚለው የምንወስደው በዚህ ሳይን ሳይሆን ቀጥሎ አሳያችኋለሁ። ስለዚህ y is equals to root 3 ብለን እንወስደው። ከዛ በኋላ ምን ይሆናል? እንመለስና ታንቴታን ነው ፋይንድ ታንቴታ ነው ጥያቄያችን። ስለዚህ ታንቴታ ማለት y ኦቨር x። ስለዚህ ታንቴታ ማለት ዋያችንን አሁን አግኝተናል፣ ራዲካል 3 ነው። x መጀመሪያውም አለን እዚህ ጋር ብለናል። ኮስቴታ x ኦቨር r ነው፣ ከዛ ነው የተነሳን። ስለዚህ x 1 ነው ተባብለናል። ስለዚህ ኦቨር 1 ይሆናል። ስለዚህ ታንቴታችን ሩት 3 መጣ። ሩት 3 ታንቴታ ኢዝ ኢኳልስ ቱ ሩት 3። ከዛ ቀደም ያልኳችሁ ኮንሰፕት የሚመጣው እዚህ ጋር ነው። አሁን ሩት 3 መጣ፣ ግን ኔጌቲቭ ነው ፖዚቲቭ ነው የሚለውን ግን ቼክ አላደረግንም። ስለዚህ ከዚህ ሳይሆን የምንወስደው እዚህ ጋር አንድ ዴቶናት ጊቭናለች። ሳይን ቴታ ኢዝ ሌስ ዛን 0 ይላል። ሳይን ቴታ ኔጌቲቭ ነው ማለት ነው። ይሄ ሳይን ቴታ ኔጌቲቭ ነው የሚለው ጊቭን ለምንድን ያስፈለገው? እዚህ ጋር ነው። እቺን ካረሳችኋት ኳድራንት ኦል ስቱደንት ቴክ ኮፊ፣ እቺ ያው የትኛው ፖዚቲቭ ነው የሚለው ለመያዝ እንደ ትሪክ አይነት ሾርት ከት ነች። ኦል ስቱደንት ቴክ ኮፊ ያው ታውቃታላችሁ ይመስለኛል። ስለዚህ ኦል ምን ማለት ነው? እዚህ ጋር ሶስቱም ሳይን ኮስም ታንም ፖዚቲቭ ናቸው ነው። እዚህ ጋር ደግሞ ሳይን ብቻ ፖዚቲቭ ነው። እዚህ ጋር ደግሞ ቲ ታም ብቻ ፖዚቲቭ ነች። እዚህ ጋር ደግሞ ኮስ ብቻ ኔጌቲቭ ነው። ሶሪ ኮስ ብቻ ፖዚቲቭ ነው። ስለዚህ እዚህ የቀሩት ሶስቱ ላይ ከፈርስ ኳድራንት ውጪ ሁለቱ ኔጌቲቭ ናቸው፣ አንዱ ፖዚቲቭ ነው። ስለዚህ ፖዚቲቭ የሆኑትን ነው እነዚህ ሌተሮች እያሳዩ ነው ያሉ። ስለዚህ አሁን በእኛ ጊቭን መሰረት ኮስ ፖዚቲቭ ነች፣ ኦልሬዲ ሃፍ ነው የተባለው፣ ፖዚቲቭ ሃፍ ነው፣ ኮስ ፖዚቲቭ ነው። ሳይን ኔጌቲቭ ነች ማለት ደግሞ ኳድራንቱን ነው የሚናገረው፣ ኮስ ፖዚቲቭ የሆነበት ሳይን ኔጌቲቭ የሆነበት። ስለዚህ እዚህ ጋር ስንመጣ ኮስ ፖዚቲቭ ሆኖ ሳይን ኔጌቲቭ የሆነበት የቱ ነው? ፎርዝ ኳድራንት። ፎርዝ ኳድራንት ላይ ደግሞ ታን ምን አይነት ሳይን አለው? ኔጌቲቭ። ምክንያቱም ፎርዝ ኳድራንት ላይ እንደተባባለው ኮስ ብቻ ነች ፖዚቲቭ። ስለዚህ ታንቴታችን እዚህ ጋር ስለሆነ ኳድራንቱ ኔጌቲቭ ሳይን አለው ማለት ነው። ስለዚህ እዚህ ጋር እንመለስና ታንቴታ ራዲካል 3 ያልነውን ወደ ምን እንቀይረዋለን? ታንቴታ ማይነስ ራዲካል 3